ሰላም ጋይስ፣ ዛሬ የዚህን ድራማ ቀጣይ ክፍል እናያለን። ለቻናሉ አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ አድርጉ። አብራችሁ የደወል ምልክቷን ተጫኑ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። አሁን ወደዚህ ክፍል እንግባ። በመጀመሪያ ላይ ጀግናው ልቡ ስላጨከነበት ጀግናዋን ተሸክመው ወደ ቤት አደረሳት። እሷ ስታለቅስ ማየት ስላልቻለ ሊያረጋጋ ቢሞክርም እሷ ግን በመፍራቷ ትቷት ወጣ። አክስቱ ይህንን ሁኔታ ሁሉ ትከታተል ነበር። ጀግናውን ጠርታ እሷ ለእናት ለምትወስደው በቀል እንቅፋት የምትሆንብኝ ይመስለኛል አለችው። እኔ ብሆን ከዚህ ቤት አባረራት ነበር፣ ያኔ በቀላችን ያለ ምንም እንቅፋት እንቀጥላለን ስትል መከረችው። ጀግናው ግን አይ ይሄ አሁን አያስፈልግም በማለት መለሰላት። አክስቱ በጥርጣሬ ስታየው እሷ እዚህ መሆኗ ለቀጣይ ስራዎቻችን ጠቃሚ ስለሚሆን ነው እንጂ ሌላ አይደለም በማለት አመካኘ። አክስቱ ግን አሁንም ስጋቷን አልተወችም። ያቺ ክፉ ሴት እሷን ልካብህ እንድትሰልልህ ያደረገች ነው ብዬ እፈራለሁ አለችው። ሁሉንም እንቅስቃሴህን እያጠናሽ መረጃ ልታስተላልፍ ትችላለች፣ ለዚያ ነው እንድትሄድ የፈለኩት አለችው። ጀግናው ግን በእኔ ላይ ምንም አይነት ችግር እንደማይፈጠር ቃል እገባልሻለሁ፣ አትጨነቂ አላት። አሁን ትልቁ ዓላማዬ በኩባንያው ምርጫ ላይ አሸንፌ እናቴ የተነጠቀችውን ሀብት መመለስ ነው ብሎ አረጋገጠላት። በእናቴ ላይ የደረሰው መከራ ሁሉ ላደረሱባት ሰዎች በ10 እጥፍ መልሳለሁ ብሎ ዛተ። ይህ ብቻ ነው አእምሮዬ ላይ ያለው እመኚኝ ሲል አክስቱ እሺ ብላ ተስማማች። ክፉዋ ረዳት ደግሞ ነገሮች ከቁጥጥሯ ውጭ እንዳይወጡ በመፍራት ተጨንቃ አደረች። በሚቀጥለው ቀን ጀግናዋን ጠርታ አባትሽን በደንብ የሚያውቁ አንዳንድ ባለሀብቶች ስም እነግርሻለሁ አለቻት። እነዚያ ሰዎች ለአባትሽ ቅርብ ቢሆኑም አንቺን ላያውቁሽ ይችላሉ፣ ስለዚህ ሄደሽ ብታናግራቸው ይረዱሻል ብላ መከረቻት። አባትሽ የለፋበትን ድርጅት አንቺ ነሽ ልትረከቢው የሚገባው፣ ይህ ለዛ ጥሩ አጋጣሚ ነው ስትል አሳመነቻት። ጀግናው ግን ይህን ሁሉ ንግግር በድብቅ እየሰማ ነበረ። ወደ ክፍሉ ገብቶ ለዚህ ሴት ረዳት ሆነሽ ነው ስራ የጀመርሽው ብሎ ጀግናዋን ጠየቃት። ረዳቷ ግን አይ ተሳስተሃል፣ ስራው እንዴት እየሄደ እንደሆነ ልጠይቃት ነው የመጣሁት እንጂ ሌላ አይደለም ብላ ዋሸች። ጀግናውም እሺ የፈለጋችሁትን ያህል ተነጋገሩ፣ እኔ ግን ዛሬ የግል ስራ ስላለብኝ ስብሰባዎችን ሰርዣለሁ ብሎ ሄደ። ጀግናዋም በዝርዝሩ መሰረት የአባቷን የድሮ ጓደኞችና ባለሀብቶች ለማግኘት ሄደች። እነሱም አባትሽ ለብዙ ዓመታት ረድቶናል፣ አሁን አንቺን እንዴት ብቻሽን ተውሻለን አሏት። ሙሉ ድጋፋችን ለአንቺ ነው፣ በድፍረት ወደ ምርጫው ግቢ በማለት አበረታቷት። አንዱ ባለሀብት ግን በንግግርሽ ብቻ አምነን የኩባንያውን እድል በአንቺ ላይ መጣል አንችልም ብሎ ተቃወማት። የራሴን ውሳኔ እሰጣለሁ እንጂ አንቺ ስለጠየቅሽኝ ብቻ ድምጽ አልሰጥሽም ብሏት ሊሄድ ሲል አስቆመችው። አባቴ እናንተ ችግር ላይ በነበራችሁ ጊዜ ሳትጠይቁት ነበር የረዳችሁ፣ አሁን ግን የኔ ተራ ሲሆን ለምን ጀርባ ትሰጡኛላችሁ አለችው። እባክህን በደንብ ያስቡበት እያለች ስለምነው ጀግናው ወደዚያ ቦታ መጣ። ጀግናው ከዚህ በፊትም መጥቶ ይህን ሰው አነጋግሮ ስለነበር ሰውየው ለጀግናው አግዞ ነበረ። ጀግናው እንዳትመጪ ነግሬሻል ነበር፣ ለምን እዚህ መጣሽ ብሎ በንዴት ይዟት ሄደ። ጀግናው ብቻዋን ይዟት ከእኔ በስተጀርባ እንዲህ ያለ ስራ እየሰራሽ ነው ብሎ ጠየቃት። ስንት የአባትሽ ጓደኞችን አነጋገርሽ? ዝርዝሩን ስጪኝ ቢላትም አልሰጥህም በማለት መለሰችለት። ጀግናውም ሰዎች ለራሳቸው ጥቅም እንጂ ላንቺ ብለው እንደማይረዱሽ ለምን አይገባሽም አላት። አሁን ስታለቅሺ ሁሉም እጃቸውን የዘረጉልሽ መስሎሻል፣ ለግል ትርፋቸው ብቻ ነው የሚጠቀሙብሽ ሲላት፣ እሷ ግን አልሰማችውም ነበር። እኔ ለሁሉም ታማኝ ነኝ፣ እነሱም ለእኔ ታማኝ ይሆናሉ የሚል የዋህነት ስሜት ነበራት። ምርጫው ተጀመረ። ጀግናዋ 100% ድምጽ ይሰጡኛል ብላ ተስፋ አድርጋቸው የነበሩት በሙሉ ለጀግናው እጃቸውን አወጡ። ጀግናው አሸንፎ የኩባንያው አዲሱ ሊቀመንበር ሆነ። ጀግናዋ በጣም አዘነች። ምርጫው አልቆ ሲወጡ ያንን ባለሀብት አባትሽን እረዳለሁ ብለሃል ነበር፣ ለምን እንዲህ አደረክ ብላ ጠየቀችው። እሱ ግን እኔ ቃል አልገባሁልሽም ተሳስተሻል ብሏት ሸሸ። ያ እንዲያውም የተቃወማት ሰውዬ ግን መርዳት ፈልጌ ነበር አልቻልኩም ይቅርታ ብሏት ሄደ። ጀግናዋ አሸነፍኩ አይደል፣ አንተ እንዳልከው ሁሉም ሰው የራሱን ጥቅም ብቻ ነው የሚያስበው ብላ በቁጭት ነገረችው። ጀግናው ግን አንቺም እኮ ተሳስተሻል፣ ምክንያቱም አንዳንድ ሰዎች አንቺ ባታውቂም እንኳን ለአንቺ ታማኝ ሆኖ ድምጽ ሰጠውሻል አላት። ክፉዋ ሴት ግን አሁንም ሌላ ተንኮል እያሰበች ነው። ምንም እንኳን እሱ ሊቀመንበር ቢሆንም እሱንም እንደ ጀግናዋ አሻንጉሊት ልናደርገው ይገባል እያለች ከልጇ ጋር ትመካከራለች። በዚያ ኩባንያ ስም ብዙ ገንዘብ ማውጥተን ኢንቨስት እያደረግን ስለሆነ ነገ ችግር ቢፈጠር ጥፋቱን በሙሉ በጀግናው ላይ እናሳብባለን የሚል እቅድ አወጡ። በዚያው ምሽት በቢሮው ውስጥ ነጎድጓድና ኃይለኛ ዝናብ ይዘንባል። ጀግናዋ ብቻዋን ስራ እየሰራች ነበር። ዝናቡ ሲመረታ በጣም ፈራች። ጀግናዋ በልጅነቷ ዝናብና ነጎድጓድ ትፈራ እንደነበር ያስታውሳል። ሊያያት ሲመጣ ግን የረዳቷ ልጅ አጠገቧ ተቀምጦ አይዞሽ እኔ እዚህ ያለሁ አትፍሪ ያለ ሲያጽናናት ተመለከተ። ጀግናው በቅናት ተሞልቶ ከዚያ ቦታ ሸሼ። እኔ ብቻዬን ለሷ ያለኝን ፍቅር እያሰብኩ ስሰቃይ ነበር፣ እሷ ግን በህይወቷ ሌላ የሚያጽናናት ሰው አለ ብሎ በጣም አዘነ።
በስካርና በንዴት ዝናብ ውስጥ ቆሞ ሳለ ጀግናዋ ጥላ ይዛ ወደሱ መጣች። በጥንቃቄ ነው። ለምን ዝናብ ውስጥ ቆመሃል? ወደ ውስጥ እንግባ ስትለው ጀግናው በስሜት ተገፋፍቶ ሳማት። እሷ ምን እያደረክ ነው ብላ በጥፊ መታችው። እሱ ግን አዎ እብድ ሆኛለሁ፣ ምክንያቱም እስካሁን ድረስ አፈቅርሻለሁ አላት። ጀግናዋ በድንጋጤ ቆመች። ጀግናው ግን አክስቱ እናትህ የገደለችውን ሴት ልጅ መሆኗን አትዘንጋ ስትለው የነበረው ትዝ አለው። ወዲያውኑ ፊቱን ቀይሮ ልክ እንደ እባብ ከእኔ ጋር እየተጫወት ስለሆነ እኔም ላዋረድሽ ብዬ ነው እንዲህ ያደረኩ በማለት ውሸት ተናገረ። በሚቀጥለው ቀን ጀግናው ለጀግናዋ አዲስ ልብስ ይዞላት መጥቶ ከእኔ ጋር ወደ አንድ ቦታ መሄድ አለብሽ አላት። እሷ አልመጣም ብትልም እኔ አለቃሽ ነኝ ያዘዝኩሽን ማድረግ አለብሽ ብሎ ወደ አንድ የሀብታሞች ግብዣ ወሰዳት። ግብዣው ላይ ሰዎች ጀግናዋን ይቻቺ በውርደት ከቤቷ የተባረረችው ልጅ አይደለችም፣ አሁንም ጭራሽ አፍረት የላትም እያሉ ሲያሟት ጀግናው ሰማ። ጀግናው ወደ ሰዎች መጥቶ እሷ ጮኛዬ ናት፣ በቅርቡ እንጋባለን ብሎ ሲናገር ሁሉም በድንጋጤ ዝም አሉ። ጀግናዋም ለምን እንዲህ ያለ ትልቅ ውሸት ትናገራለህ ብላ ጠየቀችው። ጀግናው ሰዎች እንዳይሰድቡሽ ብዬ ነው ወይስ ሌላ የተሻለ ማምለጫ አለሽ ብሎ አፌዘባት። ጀግናው ግን በግብዣው ላይ በጣም ሰክራ ነበር። ከመኪናው እንደወረዱ ህይወቴ ለምን አበላሽኸው? ምን በደልኩህ? እያለች ትጮኻለች። ፊትህን ሳይ በጣም መጥፎ ሰው ትመስላለህ፣ ግን ምን እንደሆነ ባላውቅም የሆነ ችግር ያለብህ ይመስለኛል እያለች ትጠይቀዋለች። ጀግናውን በጣም ሰክረሻል ብሎ ሊያረጋጋት ሲሞክር ይህ ቤት የኔ ነው፣ የሲሲንግ ቤት ነው አለች። ሲሲንግ የጀግናው ልጅነት ስሙ ነው። ጀግናዋ ጀግናውን እሱ መሆኑን ሳታውቅ በስካር መንፈስ ስሙን ስትጠራው በጣም ደነገጠ። አሁን ምናልሽ? እስካሁን ስሜን ታስታውሻለሽ ብሎ ጠየቃት። እሷ ግን በስካር ላይ እንዳለች ተኛች። ጀግናው ጀግናዋን ተሸክሞ ወደ ቤት አስገባት። በልቡ አሁንም ትውስታሽ ውስጥ ካለው እንዴት ልበቀልሽ እችላለሁ ብሎ አሰበ። ጀግናዋን አልጋው ላይ አስተኝቶ ሲመለከታት በልጅነታቸው የነበራቸውን ትውስታ እያሰበ ተከዘ። በነጋታው ጀግናዋን እጮኛዬ ናት ብሎ በፓርቲው ላይ ያስታወቀው ወሬ በሶሻል ሚዲያ ተሰራጨ። አክስቱ ይህን ስታይ በንዴት ታወረች። ይህ ልጅ በሴፍ ፍቅር ተጠምዶ በቃሉ ሊረሳው ነው ብላ ሰጋች። አክስቱ ጀግናዋን ለማስጠለፍ ሰዎችን ቀጠረች። ጀግናው ቢሮ ሆኖ ጀግናዋን ሲፈልጋት ስልኳ ዝግ ነው። ጀግናው በድምጽ መልእክት የፈለግሽበት ቦታ ብትሆኚ ስልክሽን መዝጋት አትችይም፣ ቶሎ ደውይልኝ ብሎ ላከላት። እስካሁን ለምን መልስ አልሰጠሽኝም? የት ነሽ? እያለ በውስጡ መጨነቅ ጀመረ። ሌላኛው ረዳቱ መታ ከቀትር ጀምሮ ስልኳ ዝግ ነው፣ የት እንደሄደች የሚታወቅ መረጃ የለም ስትለው ጀግናው ክፉ ነገር እንደደረሰባት ተረዳ። ደህንነቱ አሳስቦኛል ብሎ ጀግናው በፍጥነት ሊፈልጋ ከቢሮ ወጣ። ጀግናው በመኪና ውስጥ ታፍና ሳለ በእጇ በያዘችው ጥፍር መቁረጫ የታሰረችበትን ገመድ ለመቁረጥ በድብቅ ትሞክራለች። አጋቹ በካራ እያስፈራራት አንድ ጊዜ እንኳን ብትንቀሳቀሽ ፊትሽ ላይ ምልክት አደርጋለሁ ሲላት እሺ ዝም እላለሁ ብላ አታለለችው። ጀግና ወደ ቤት መጥቶ አክስቱን ልጅቷን የተወሰዳችኋት እውነቱን ንገረኝ ብሎ በንዴት ጮህባት። አክስቱም ከእንግዲህ አታያትም፣ መሞት ስላለባት አሰናብቻታለሁ አለችው። ጀግናው ለምን እንዲህ ታደርጊያለሽ? እሷ እኮ ንጹህ ናት፣ ምንም የምታውቀው ነገር የለም ብሎ ተከራከረ። አክስቱ ግን እሷም እንደ እናቷ ተንኮለኛ ናት፣ አንተና ሞኝታ ሀብቱን ልትቀማህ ነው የምትሞክረው ብላ ታሳምነው ሞከረች። የእናትህን ሞት ረሳው፣ የእሷ ቤተሰቦች ናቸው እናትህን የገደሏት እያለች የድሮ ቁስሉን ቀሰቀሰችበት። ጀግናው ግን ምንም ቢሆን እንዲህ ያለ አደጋ ሊደርስባት አይገባም ብሎ አቋሙን አልቀየረም። በዚያው ቅጽበት አጋቹ ለጀግናው ደውሎ ልጅቷ አምልጣ ወደ ጫካ ገብታለች፣ እየፈለግናት ነው አለው። አክስቱ ጀግናውን እንዲወስዳት ያዘዘችው ወደ ጀግናው እናት መቃብር አጠገብ መሆኑን ለጀግናው ነገረችው። በእናቴ መቃብር አጠገብ ልትገሏት አሰባችሁ ብሎ በድንጋጤ መኪናውን አስነስቶ ወደዚያው በረረ። ጀግናዋ በጫካ ውስጥ በጨለማ ስትሮጥ አጋቾቹ እየተከተሏት ነበረ። እባካችሁ አትከተሉኝ እያለች ስትሮጥ ተደናቅፋት ድንጋይ ላይ ወደቀች። ጭንቅላቷም ክፉኛ ተመታ። ጀግናው መቃብሩ ቦታ ደርሶ የት ነሽ እያለ ይጮሃል። የእሷን ጩኸት ሰምቶ ወደ ጫካው ገባ። በመጨረሻ መሬት ላይ ወድቃ ሲያያት ምን ሆና ይሆን በሚል ከፍተኛ ስጋት ወደ እሷ ተጠጋ። ታሪኩ በዚህ ክፍል እዚህ ላይ ያበቃል። በሚቀጥለው ክፍል እስክንገናኝ ድረስ ቸር ቆዩን።